እሺ እንዴት ናችሁ? ሶ ዛሬ ፓውንድ ዩኤስዲ አናሊሲስ እንሰራለን። ለንደን ሴሽን ላይ ትሬድ ለመውሰድ ማለት ነው። ሶ ፈርስት አናሊሲስ ለመስራት ይሄ ሁለት እንትኖች ያስፈልጋቸዋል። ኢንዲኬተሮች ሌክስ አልጎ ሴሽን እንትን የሚል ኢንዲኬተር አለ እና ደግሞ 20 ኤክስፖኔንሻል ሙቪንግ አቨሬጅ አለ። እነዚህ ቢኖሯችሁ አሪፍ ነው፣ ባይኖሩም ግን ችግር የለውም። ሶ ፈርስት አናሊሲስ ለመስራት ምንድነው የምናደርገው? አሁን መጀመሪያ ማርኬቱ ትሬንዲንግ ነው ኦር ሬንጂንግ ነው የሚለውን እናያለን። እስከ ትላንትናው ድረስ ዘ ማርኬት ወዝ ትሬንዲንግ ዳውን ትሬንድ ነበረ። እዚህ ጋር እንደምታዩት 5 ሚኒት ቻርት ላይ ስ ትሬንዲንግ ዳውን ነበረ። 50 ሚኒት ላይ ብናደርገውም እንደዛው ትሬንዲንግ ዳውን ነበረ። ሶ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እየሰራ ነው ሄደው። ነገር ግን ትላንትና ዳውን ትሬንድ የነበረውን ማርኬት ስትራክቸር ሺፍት አሳይቷል ወደ አፕ ትሬንድ ማን ነው ዳውን ትሬንድ መሆን ሲኖርበት። ይሄ የተፈጠረው ደግሞ ቢኮዝ ኦፍ ኖርማል ኮንዲሽን አይደለም። ቢኮዝ ኦፍ ኤሎት ኦፍ ኒውስ ስለነበረ ነው። ትላንትና እነዚህ ሶስት ኒውሶች ነበሩ። በዛ ምክንያት ነው አብኖርማሊ ማርኬቱ ከዳውን ትሬንድ ወደ ማርኬት ስትራክቸር ሺፍት አድርጎ ወደ ስፓይክ ያደረገው ማን ነው አፕ ትሬንድ ይመስላል አሁን። ሶ ዳውን ትሬንድ ነው ብለን የዳውን ትሬንድ ሎኬሽን መፈለግ አንችልም። ምክንያቱም ማርኬት ስትራክቸር ሺፍት አሳይቷል ወደ አፕ ትሬንድ። እዚህ ጋር ብሬክ አድርጓል። ዳውን ትሬንዱ ብሬክ ተደርጓል አሁን። ሶ ዳውን ትሬንድ ነው ብለን ሎኬሽን ወደ መምረጥ አንሄድም፣ ምክንያቱም ዳውን ትሬንድ አይደለም። ኦልሶ አፕ ትሬንድ ነው ማለት አንችልም፣ ምክንያቱም ቢኮዝ ኦፍ ኒውስ የመጣ ስፓይክ ስለሆነ ማለት ነው። ሶ ምንድነው ምን ማድረግ ያለብን? መጠበቅ አለብን ማለት ነው። አንደኛ የምንጠብቀው ሲንስ ስፓይክ በኒውስ ስፓይክ ምክንያት የመጣ እንትን ስለሆነ ማርኬቱ ድጋሚ ወደ ትሬንዱ እስኪመለስ መጠበቅ ማለት ነው። ዊች ሚንስ ድጋሚ ወደዚህ ኤችን ብሬክ አርጓት ሪትሬስ ሲያደርግ እዚህ አካባቢ ላይ ሜቢ ትሬድ መውሰድ እንችላለን። አንደኛው አማራጫችን ይሄ ነው። በኒውስ ምክንያት የተፈጠረውን ስፓይክ ኮሬክት ካረገ በኋላ ድጋሚ ወደዚህ ሲመጣ ዳውን ትሬንድ መግባት እንችላለን ማለት ነው። ይሄ ደግሞ ዛሬ አይፈጠርም፣ ምክንያቱም ማርኬቱ ቀስ እያለ ነው የሚሄደው። ኒውስ ከሌለ ሜቢ እስከ ሰኞ ነው እንደዚህ ሊያደርግ የሚችለው። ሶ ዛሬ ትሬድ ላንወስድ እንችላለን ማለት ነው ይሄንን ከጠበቅን። ሌላው ደግሞ አማራጫችን ሜቢ ይሄ አፕ ትሬንድ ሊቀጥል ይችላል ማለት ነው። ሶ ምን ሊያደርግ ይችላል ማርኬቱ? ማርኬቱ ድጋሚ ወደዚህ መጥቶ ሪትሬስ አድርጎ ድጋሚ ወደ ላይ ሊሄድ ይችላል ማለት ነው። እንደዚህ ሊያደርግ ይችላል ማለት ነው። እዚህ ጋር ሪትሬስ አድርጎ ወደ ላይ ከሄደ ሊሄድ ይችላል። አፕ ትሬንዱን ለማስቀጠል ማለት ነው፣ አዲሱን ትሬንድ ለማስቀጠል ማለት ነው። ይሄ ግን እንትን አይደለም፣ መጠበቅ አለብን። ድጋሚ ይሄኛው አንድ ሎወር ሃይ
ሰርቷል። አንድ ሃይ እስኪሰራ መጠበቅ አለብን። ይህንን አፕ ትሬንድ ነው ብለን ትሬድ ለማድረግ ማለት ነው። ሶ ቤዝድ ኦን ዘ ስትራክቸር እነዚህ ይሄ ነው ሴንስ የሚሰጠው። ግን ሎት ሳይዛችንን ቀነስ አድርገን ምን አይነት ትሬድ መግባት እንችላለን? ማርኬቱ እዚህ ጋር ሲመጣ ወደዚህ እዚህ ጋር ሲመጣ ሜቢ እዚህ ጋር ወይ ደግሞ ማርኬቱ እዚህ አካባቢ መሀል አካባቢ ሲመጣ እና ሎንግ እንትን ኮንፈርሜሽን ካለ ወደ ላይ እንደሚሄድ ኮንፈርሜሽን ካለ ሜቢ ሎት ሳይዛችንን ቀነስ አድርገን መግባት እንችላለን። እዚህ ጋር ያው ይሄ ፎርስድ ትሬድ ነው የሚሆነው ዊዛውት ሪስፔክቲንግ ዘ ስትራክቸር ማለት ነው። ፎርስድ ትሬድ ነው ግን ሎት ሳይዛችንን ቀንሰን እዚህ ጋር ሲመጣ መግባት ወደ ላይ መግባት እንችላለን። ይሄም ለምንድን ነው የምንገባው? አንደኛ አፕትሬንድን ለማስቀጠል ወደ ላይ ሊሄድ ይችላል። ሁለተኛ ደግሞ እስከዚህ መጥቶ የራሱ ሎወር ታይም ፍሬም ላይ ሪትሬስ ለማድረግ እስከዚህ መሄዱ አይቀርም በሚል ማለት ነው። እዚህ ጋር ሲመጣ ሜቢ ሎት ሳይዛችን በጣም ቀንሰን ምክንያቱም ፎርስድ ትሬድ ስለሆነ ማለት ነው መግባት እንችላለን። ግን እንደ አጠቃላይ ዛሬ ትሬድ አንገባም ማለት ነው። ይሄ ስትራክቸር ፕሩፍ ካልተደረገ ማለት ነው። አመሰግናለሁ። ይህን ይመስል ነበረ የዛሬን ፓውንድ ዩኤስዲ ዶላር አናሊሲስ። ይመቻችሁ።